ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም፣ ሁሉ አማን። ዛሬ እንግዲህ ቤዛ ድራማን ይዤላችሁ መጥቻለሁ። እናንተም በቅንነት እስከ መጨረሻው ድረስ ተከታተሉ። ባለፈው ክፍል ላይ እንዳየነው ሳሚ እንዲሁም ሱራፌል ያቀዱት እቅድ ነበረና እና ያቀዱትን እቅድ እንግዲህ ለሉላ ይነግሯታል። ለሉላ እንግዲህ የነገሯት ያው ሳሚና ሱራፌል ዘርፌን እያስፈራሯት ስለሆነ ዘርፌም እንግዲህ ግዴታ ገንዘቡን መክፈል ስላለባት ከሉላ ጋር ትማከራለች። ሉላም እንግዲህ እኔ የማውቀው አንድ አራጣ አበዳሪ አለ፣ ስለዚህ እሱ ጋር እንሄድ ስትላት ዘርፌን በሉላ ሀሳብ ተስማማና እሺ ግን ገንዘቡን ያኔ በ2 ዓመት እንጨርሰዋለን ስትላት ሉላም አይ 2 ዓመት ማይፈጅብንም እንከፍለዋለን ትላታለች ስትላት ዘርፌና እንግዲህ ሉላ ተስማምተው እንግዲህ አብረው ይሄዳሉ። ከሄዱ በኋላ ሰውየው እንግዲህ እነ ሳሚ ያዘጋጁ ስለሆነ ከሄደ በኋላ ሰውየውም ያው በ2 ዓመት ነው ገንዘቡን ከፍላችሁ የሚጨርሱት ከነወለዱ ይላታን። ዘርፌም እሺ ምንም ችግር የለ እከፍላለሁ ስትል ይኸውልሽ ይቅርታ አድርግልኝና ወይዘሮ ዘርፌ ነገር ግን የቤቱ ካርታ ያስፈልገኛል ሲላት ዘርፌም ግራ ይገባትና ሉላም ችግር የለውም ስጭው አክስቴ የቤቱን ካርታ ስጭው ስትላት ዘርፌም እንግዲህ ሉላንም ስላመነቻት የቤቱን ካርታ እንግዲህ ይሰጡታል። ከዛ በኋላ እንግዲህ ሉላና ዘርፌ እንግዲህ አብረው እየሄዱ እያለ ከኋላቸው ይመጣና እንግዲህ የሰጣቸውን ብር ቀምቷቸው እየሮጠ ይሄዳል። በዛ ሰዓት እንግዲህ ዘርፌ ያገረለ ድረሱልኝ ብትል እንግዲህ ማን ይድረስላት? ሉላም በቃ ተነሺ አክስቴ ችግር የለውም ትላትና እንግዲህ ዘርፌና ሉላ ከቤት ይሄዳሉ። ዘርፌና ሉላ ከቤት ከሄዱ በኋላ ዘርፌም አንቺ ነሽ እንደዚህ ጉድ አደረግሽ ብላ እንግዲህ ሉላን አንገቷን ልታንቃት ስትል ሉላም እንዴ አክስቴ ምን እየሆንሽ ነው? እኔ ይሄን ሁሉ ጉድ መቼ አውቄ ትላታለች። እና ሉላም እንግዲህ እኔ አብሬሽ እኮ ነበርኩ ምን ሆነሽ ነው አክስቴ ትላታለች። ዘርፌን ያናደዳት እንግዲህ መጀመሪያ አራጣ አበዳሪው ለተባለው እንግዲህ የቤቱን ካርታ ሰጥታለች። ሁለተኛ ደግሞ ሉላ ጋንግ ስትሄድ የተቀበለችውን ገንዘብ እንግዲህ ቀምተዋታን። ወደው አራጣ አበዳሪው ይደውልና ወይዘሮ ዘርፌ እንዴት ነሽ? ይኸውልሽ በጣም አዝናለሁ ያው ገንዘብሽንም ሌባ እንደተዘረፍሽ ሰምቻለሁ። ነገር ግን ይሄን የሰጠውሽን ገንዘብ በ2 ወሩ መጨረስ አለብሽ ብሎ ሲላት እንግዲህ ይሄ ሁሉ የነ ሳሚ እቅር ነውና ዘርፌም እንዴ ለ2 ዓመት አይደለም እንዴ የተባባል ነው ስትለው አራጣ በዳሪውም እንግዲህ አይ እንግዲህ በ2 ወሩ መክፈል አለብሽ ይላታን። ዘርፌ እንግዲህ በጣም ነበር እየተናደደችው። ምክንያቱም ዘርፌ እነሳሚ እንግዲህ ቢሏት የሰው ንብረት ሉላም ብትነግራት እንግዲህ የሰው ገንዘብ ስላልመለሰች ያው መጨረሻዋ እንግዲህ ያው ዋጋዋን አግኝታለች። በሩ ክፍል ላይ እንግዲህ ቤዛና ሱራፌል እንግዲህ ስለዚህ የቤታችን ካርታ በእጃችን ውስጥ ሊገባ ነው ብላ እንግዲህ ቤዛ ለሱራፌል ስትጠይቀው ሱራፌልም አዎ ብሎ እንግዲህ በደስታ ይነግራታል። ሱራፌልም ፈጣሪ ማመስገን አለብን ሲላት እንግዲህ ሉላ እኔ ግን አሁን የሚያስጨንቀኝ የሉላ ነገር ነው። ሉላ ግን አሁን ከዛ ቤት ምን ትሰራለች ትለዋለች። ከኛ ጋር ማትገናኝ ከሆነ ለምንድን ነው ከዛ ቤት ማትወጣው ስትለው ሱራፌልም አታስቢ ሳሚ ሁሉንም ነገር አዘጋጅቷል፣ አሁን እሷ ከዛ ቤት ትወጣለች ብሎ እንግዲህ ይነግራታል። ስለዚህ ፕላን አላውቅም ነበር ሲል እንግዲህ ቤዛ ምንድን ነው ስትለው አይ እሱ ቢነግርሽ አይሻልም ሲላት ወዳው ሳሚ እንግዲህ መጥቻለሁ ብሎ እንግዲህ ይነግራቸዋል። ሳሚም እንግዲህ የቤቱን ካርታ ይዞ መጣና እንግዲህ ይኸውላችሁ በጉጉት ስንጠብቀው የነበረውን የቤቱ ካርታ ከእጃችን ገብቷን ብሎ እንግዲህ ለሳሚ ለሱራፌልና ለቤዛ ይነግራቸዋል። ሳሚም አጨብጭቦ እንጂ ይልና ሱራፌልም እንግዲህ በስተመጨረሻም እንግዲህ የቤቱ ካርታ የባለቤቴ ከእጃችን ገባ እናመሰግናለን ይላሉ። ሱራፌልም እኔ ምልህ ሳሚ
አራጣ አበዳሪ ሆኖ የሚተውነው ልጅ ጨዋታውን ገና አልጨረሰም አይደል ብሎ ይጠይቀዋል። ሁሉንም ነገር ጨርሶታል። ወይዘሮ ዘርፌ ጋርም ደውሎ 2 ሳምንት ውስጥ ቤቱን ለቃ እንድትወጣ አስፈራርቷታል። ግራ ይገባትና በ2 ሳምንት ስትለው ሳሚም እንግዲህ እሷ የምታውቀው በ2 ዓመት ነው፣ ነገር ግን እኛ ፕላኑን ቀይረን በ2 ሳምንት አድርገነዋል። ስለዚህ በ2 ሳምንት ውስጥ ያንን ቤት ለቃ ትወጣለች ብሎ እንግዲህ ሳሚ በደስታ ለሱራፌልና ለቤዛ ይነግራቸዋል። ነገራችን ላይ ይሄን 2 ዓመት የሚለውን ወደ 2 ሳምንት የቀየረችው እህትሽ ናት ብሎ እንግዲህ ለቤዛ ይነግራል። እንግዲህ ይህን ነገር እኮ ዘርፌ ይህን ካወቀች ሉላን ትገላታለች ስትለው ሳሚም አታስቢ ቤዛ፣ ሉላ አሁን ከዛ ቤት ወጥታለች ሲላት ቤዛም እውነትህን ነው ትለዋለች። ራችን ላይ ሉላ ከዛ ቤት ብትወጣም ከኛ ጋር አትመጣም። ለምን መሰለሽ ሁሉንም ነገር ዘርፌ እኛን መጠራጠር የለባትም። ሉላ ይህንን ነገር ከኛ ጋር ተበብራ እንደሰራች ማወቅ ስለሌለበት ዘርፌ ከኛ ራቅ ብላ ትቀመጣለች። ለማንኛውም ሉላን ዘርፌ እንዳትታናኮላት ሰዎች እንዲከታተሏት አድርግ ስትል ሳሚም ችግር የለውም እኔ ሰዎች አዘጋጅቻለሁ ብሎ እንግዲህ ይነግራታል። ሳሚ እንግዲህ በነገራችን ላይ አሁን ወደ ሌላኛው ስራ መግባት አለብን፣ ስለዚህ ወይዘሮ ዘርፌ ጋር ደውዬ እንግዲህ ገንዘቡን አዘጋጅ ብዬ እነግራታለሁ ይላል። ይህ ሁሉ እቅድ እንግዲህ የሚያወጣው ሳሚ ነው። ሳሚ ማለት በጣም ደስ የሚል እንግዲህ በጣም መልካም ልጅ ነው። ምክንያቱም ቤዛና ሱራፌል እንግዲህ ከሞቀ ቤታቸው ወጥተው እንደዚህ በወይዘሮ ዘርፌ ንብረታቸው ስለተወሰደ እንግዲህ ተናዶ ነበርና ያንን ፕላን ራሱ አወጣ። አሁንም ራሱ ጨረሰ። ነገር ግን ዘርፌ አሁን ላይ ምንም ነገር የላትም። ያሏቱ እንግዲህ የቤዛ መኪናዎች እና እንዲሁም ደግሞ ሆቴሉ ብቻ ነው። ዘርፌ ወደው ለአራጣ አበዳሪው ትደውልና ደውዬልህ ነበር ሄሎ አቶ ሰማው ትለዋለች። አራጣ አበዳሪውም እንግዲህ ገንዘቡን እንድታዘጋጅ ሲላት ወይዘሮ ዘርፌም እባክህ እንደዚህ አታድርግ፣ ለ2 ዓመት እኮ ነው የተባባል ነው ትለዋለች። ከዛ ዘርፌ እንግዲህ በጭወት እሱ በ2 ሳምንት ነው ያልሺው እንደዛ ነው የፈረምሽው ሲላል ዘርፌ እንዴ እኔ ለ2 ዓመት ነው የፈረምኩት ትለዋለች በጭወት። እዛ እንግዲህ ሰውየውም ስልኩን ይዘጋባታል። ዘርፌም እንግዲህ ለብቻዋ እያለቃቀሰ ወይኔ ዘርፌ ተበልቻለሁ ብላ እንግዲህ በጣም ታዝናለች። ድሮውንም የሰው ገንዘብ የሰው ነው፣ የሰው ወርቅ አያደንቅም። ስለዚህ ከመጀመሪያው የሉላን ቃሏን ባትበላ ጥሩ ነበር። ይህ ሁሉ ነገር አይደርስባትም ነበር። ዘርፌ እንግዲህ ከደላላው ጋር የተፈራረመችበትን ወረቀት ለማየት እንግዲህ እየሮጠይ ወደ ምኝታ አካላሷ ትሄዳለች። ወረቀቱን ስታይ እንዴ 2 ዓመት አይደል እንዴ የተባባልኩበት ስታይ እንግዲህ ወረቀቱን ስታይ ለ2 ሳምንት ነው። ከዛ እንግዲህ ሉላ አንቺ የተረገምሽ ትላለች፣ እገልሻለሁ እያለች ቀጥታ እንግዲህ ወደ ሉላ ስልክ ትደውላለች። ሉላም ስልኩን ታነሳውና እንግዲህ ለወይዘሮ ዘርፌ በጣም ደነገሽ አይደል ትላለች። በጣምም ተበሳጨሽ፣ የምትይዡ ሁሉ ነገር ጠፋብሽ አይደል እያለ እንግዲህ ሉላ ለዘርፌ እየሳቀች ትነግራታል። ልክ ያኔ ይሄ ስሜት ነበር ለእኔ የተሰማኝ። ሉላም የውሉን ወረቀት ቀይሬዋለሁ፣ ካልገባሽ በዚህ ሳምንት ውስጥ ያንን ቤት ታጨዋለሽ ብላ እንግዲህ ቁርጡን ለዘርፌ ትነግራታለች። መርዶን ዘርፌም በጭሆት እንግዲህ እንዴት አምኜሽ እንዴት እንደዚህ ታደርግኛለሽ? ሉላም ምን ላድርግ ብለሽ ነው? ገንዘብ እኔንም አሳሳች እኔን አሞኝተሽኝል። በእርግጥ አንቺን ማሞኘት በጣም ከባድ ነበር። እምነቴን እየተፈታተንሽ ብታደክምኝም ዘርፌም ከአራጣ አበዳሪው ጋር ሆነሽ ነው አይደለ እንደዚህ ጉድ አደረግሽኝ ትላታለች። ሉሉ ነገራችን ላይ ከ40 ሚሊዮን ብር ውስጥ እኔ 20% ነው የማገኘው፣ ደግሞ ሊኖረኝ የሚችለው የወለዱ ገንዘብ ብቻ ነው። ሌላው ገንዘብ በሙሉ ደግሞ የአራጣ አበዳሪው ነው ብላ ለዘርፌ ተነግራታል። ላም እንግዲህ እኔን ለማለቴች ዘርፌ እኔን ለማይሆን ገንዘብ ነው አይደለ አሳልፈሽ እየሰጠሽኙ ትላታል።
እኮ አሳልፌ የሰጠውሽ ለአራጣ አበዳሪ ነው። ይኸውልሽ በነገራችን ላይ ይሄ ገንዘብ ያበደረሽ ሰማሁኝ ማለት በጣም እጁ ረጅምና አደገኛ ሰውዬ ነው ብላ እንግዲህ ትነግራታለች። ስለዚህ ከነዛ ከአሸባሪዎች በላይ በጣም አደገኛ ሰው ነው። አሁን እንግዲህ በሁለት አሸባሪ ሰዎች ተከበሻን ብላ ለዘርፌ ትነግራታለች። ዘርፌም ትንሽ ቀዝቀዝ እንደማለት አሁንም ጭወቷን ትቀጥልና እንግዲህ እውነቴን ነው ምልሽው ካገኞሽ ጉሮሮሽን አንቄ ነው የምገልሽ ትላታለች። ዘርፌ ከመጀመሪያውም ጥፋተኛ ናት። እንግዲህ ሉላ ያው ሱራፌልን ስላላመነችው ቤቱን በዘርፌ ስም ያደረገችው ዘርፌን አምናን ነበር። በመጨረሻ ዘርፌ ግን በጣም ካደቻት። ዘርፌ እስከ ዛሬ ለሉላ ስታስመስል አሞኛን የልብ ታማሚ ነኝ እያለች ስትዋሻ ከርማለች። ነገር ግን አልታመመችም። ያን ያደረገችበት ምክንያት እንግዲህ ይሄን የቤዛን ሀብትና ንብረት ለመውሰድ ነበረ እና ዘርፌ ከመጀመሪያው ሉላን ባትዋሻት ኑሮ ማለት እንደተባባሉት ልክ ቤዛ ያው ስትመጣ የቤዛን ሀብትና ንብረት በቤዛ ስም ብታዞር ኑሮ ዘርፌ ከቤዛ ቤት እንግዲህ አሁን በአሁኑ ሰዓት ተከብራ እንደ እናት ተንከባክበው ያስቀምጧን ነበረ። ነገር ግን ቤዛ እንግዲህ ለገንዘብ ብላ ሉላን ያሳደገቻት ነው እንግዲህ የካደቻት። ስለዚህ አሁን ሉላ እንደዚህ ያደረገችበት ምክንያቷ ከመጀመሪያውም ይቺ ዘርፌ ስለከዳቻት ነው እና ይቺ ዘርፌ ያው አሁን ዋጋዋን አግኝታለች። ሉላም እንግዲህ መጀመሪያ ስታገኘኝ አይደለ በትንሹም ቢሆን በቀሌን ተወጥቻለሁ፣ አሁን ደግሞ የቀረኙ የዛች ሉላ ቤዛ ነው ትላለ። እንግዲህ ሉላ ቤዛም በጣም ነው የምትወዳት፣ ነገር ግን ለዘርፌ እያስመሰለች ነው የምትነግራት። ሉላም ለዘርፌ እንግዲህ አሁን እነዛ አሸባሪዎቹ የሚያስፈራሩት ሰዎች 40 ሚሊዮን ብር የት አግኝተሽ ትሰጫለሽ? ለነገሩ ያው አሁን የቀረሽ ሆቴሉ ብቻ ነው። ነገሩ እንደዛ እንደ ዶክተሩ ብትሞቺ ይሻልሽ ነበር ስትላት፣ በእርግጥ ዶክተሩ አልሞተም። ዶክተሩን እንግዲህ ሳሚና ሱራፌል አግተውታል። ምክንያቱም ይህን ያደረጉበት ምክንያት እንግዲህ እነሱ የሚሰሩትን እቅዳቸውን እንዳያበላሽባቸው የቤዛን ቤት ወደ ራሳቸው እስከሚያደርጉ ድረስ ነው እሱን ያግቱቱ። ከዛ እንግዲህ ዘርፌን በጣም ክፉ ሰው ነሽ ስትላት እንግዲህ ሉላም አትፍረጅብኝ አክስቴ፣ አንቺ እኮ ስላሳደግሽ ነው እንደዚህ ሆንኩት ትላታለች። ነገሩ ከነዛ አራጣ አበዳሪዎቹና ከአሸባሪዎቹ የምትርቂ የምታመልጭም አይመስለኝም። ውድቀሽን ግን በአካል ማየት እፈልጋለሁኝ። እንግዲህ ዘርፌ እንግዲህ በጭሆት ሉላ አናግሪ ብዬሻለው አንቺ የተረገምሽ እያለች እንግዲህ ከባዶ ቤት ብትጮህ ማንም ሊደርስላት አልቻለም። ሉላም ስልኩን ዘግታላታለች። እንግዲህ ሉላም ይችም ቲጂም ነው እንግዲህ ወይዘሮ ዘርፌን እየከዷቱ። ምክንያቱም ወይዘሮ ዘርፌ እንግዲህ መጀመሪያ ቲጂን ስታገኛት በጣም ሚስኪን መስላ የልብ ታማሚ መስላ ነበር ስትነግራት የነበረው። ነገር ግን ዘርፌ ብዙ ውሸት ስለዋሸች አሁን በአጠገቧ ያሉ ሰዎች ክደዋታል። ደው የሮቤል ሚስት ትመጣለች። የሮቤል ሚስት ትመጣና ሉላ ምን ነው እየተከታተልሽ ነበር እንዴ ስትላት፣ የሮቤል ሚስትም እንግዲህ አይ ሮቤልን በስልክ አግኝቸው ነበር ስትላት፣ እና ታዲያ እንኳን አገኘሽው እኔ ምን ላደርግ ትላታለች። ሮቤል ሚስትም እንግዲህ እኔ ግን የገረመኙ በጭራሽ ያቺ ልጅ እንዳታምኛት ብሎኛል። በድጋሜ ደግሞ ስልክ ስደውልለት ስልኩ አይሰራም ትላታለች። ይኸውልሽ እኔና ሮቤል ምንም አይነት ግንኙነት የለንም። ስለዚህ ሮቤል ሚስት ስላለው ሁለተኛ ከአበጣ ገቤ እንዳትደርስ ብዬ ነግረዋለሁ። ሉላ ይሄ ሳሚ ከሌላ ሴት ጋር ግንኙነት እንዳለ ስትነግራት ሚስቱም ትደነግጥና ምን ትላለይ። ሉላም እንግዲህ ይኸውልሽ እኔ አንድ ነገር እንደ እህት ልምከርሽ፣ ስለዚህ ፍቺውና ተገላገይ ብላት ጥላት ትሄዳለች።
የሮቤል ሚስትም ሀይሚ ነገሩ ምን ይገርማን ከሷስ ጋር ማቅጦብኝ የለም እንዴ ትላለች። ወዲያው እንግዲህ እነ ሳሚ ለዘርፌ ሲደውሉላት ዘርፌ እነዛ ሰዎች ይሆናሉ ብላ እየተንቀጠቀጠኝ ስልኩን ታነሳውና ሄሉ ትላለይ። እነ ሳሚም ወይዘሮ ዘርፌ ይሏታል። ዛሬ ሁሉንም ነገር እንደምንጨርስ ተስፋ አደርጋለሁኝ ይላታን። ሳሚ ገንዘባችንን አዘጋጀሽ ብሎ ይጠይቃል። ፌም ይኸውልህ ማለት ስትለው ሳሚም እኔ ምንም አይነት ምክንያት አልፈልግም። ፌም እያለቀሰኝና ሰውነቷ እየተንቀጠቀጠ ይኸውልህ ገንዘቡን እኮ አዘጋጅችልህ ነበረ ማለቴ ከዛ ከኔ ቤት ያለችው ልጅ ከአራጣ አበዳሪው ጋር ተመሳጥራ ገንዘቡን አዘረፈችብኝ 40 ሚሊዮን ትለዋለች። ሳሚም እንግዲህ ስለዚህ የዛ የዶክተር እጣ ፈንታ አንቺም እንዲደርስሽ ትፈልጊያለሽ አይደል ይላል። በነገራችን ላይ የልጅሽን ጣት ቆርጬ ልኬልሻለሁ ይላታል። ልጅሽ የሚላት እንግዲህ ትጂን እያልኩ ደግሞ አንገቷን ቆርጬ እልክልሻለሁ። ፌም ትደነግጥና ምን ትላለች። ሳሚም በነገራችን ላይ ወይዘሮ ዘርፌ በርሽ ላይ ቆንጆ ስጦታ ልኬልሻለሁኝና በር ላይ ያለልሽ ሂው ይላታል። ሳሚ ስልኩን ይዘጋባትና ዘርፌ ሰውነቷ እየተንቀጠቀጣ ምን እያልከኝ ነው ሄሎ ሄሎ ብትል ግን ነገር ግን ሳሚ ስልኩን ዘግቶባን ነበረ። ፌልና ቤዛ እንግዲህ እጅ ሲሏቸው እንግዲህ ደንግጠው ስለነበረ ሳሚ ስለምን እጅ ነው የምታወራው ሲሉት እንግዲህ ሱራፌ ማለቴ ሳሚም እናንተ በዚህ ነገር እኮ እኔ ተዘጋጅቼበት ነበረ። ዛም ሳሚ መቼም የሰው እጅ ቆርጠህ አይደለም የላክላት ትለዋል። ሳሚም አንቺ ያምሻ እንዴ የሰው ጣት መቁረጥ ቀላል መሰለሽ እንዴ? እንዴት አድርጌ ነው የምቆርጠው? ሳሚም ይሄውልሽ ምንም ይሁን ቆንጆ ፕሮጀክት ነው ያዘጋጀሁላት እና በጣም ነው የሚመሳሰለው ይላታል። እየሳቀች መቼም ይህንን ለማዘጋጀት ብዙ ጊዜ ፈጅቶብሃን አይደል ትለዋለች። ሀገራችን ላይ ገንዘብ ወጥቶበታል። ይኸውልህ ሱራፌል የወጣበትን ገንዘብ እያንዳንዱን ንገራት። በኋላ ላይ እያንዳንዱ ገንዘብ ያው ተጽፎ ይዘናን እናወራርዳለን ይላታል። ሳሚም ደረሰኛለ ሲላቸው እንግዲህ ሉላና ቤዛ እንግዲህ ከብዙ ወራቶች በኋላ ይስቃሉ። ዘርፌ እንግዲህ እነ ሳሚ የላኩላትን ስጦታ እየሮጠ ትሄድና እንግዲህ በካርቶን ስታየው እንግዲህ በጭሆት ራሷን ስታ ትወድቃለች። አይ ዘርፌ ወደው ሳሚ ለዘርፌ ይደውልላታል። ሳሚም ይኸው በነገራችን ላይ በምናገረው ነገር እንዳትደነግጡ፣ እንዳትጮው፣ ምንም አይነት ድምፅ እንዲሰማ አልፈልግም ይላቸው። እዛ ቤዛ ምንድን ነው ሳሚ እኔ ጮኋለሁ ስትለው ሱራፌልም ይኸውልሽ ቤዛዬ ሳሚ ያሰራው የቲጂን አንገት ነው ስለዚህ በጣም እኮ ነው የሚመሳሰለው ይላታል። እኔም ሳየው ደንግጬ ነበረ። ሳሚም እንግዲህ ለዘርፌ ይደውልና እንዴት ወይዘሮ ዘርፌ እንዴት አየሽው የላኩልሽን ስጦታ ይላታል። ፌም እያለቀሰኝ ቆይ ምን እያደረጋችሁ ነው? ምን እየሰራችሁ ነው? ትለዋለች። ዘርፌም ምን እየሰራችሁ ነው ስትለው ሳሚም ይኸውልሽ ዛሬ ማታ ደግሞ ያንቺን አንገት ነው የምንቆርጠው ብሎ ይነግራታል። እያለቀሰች እባክ ትንሽ ጊዜ ስጠኝ፣ የትም ቢሆን ፈልጌ እሰጥሃለሁ ገንዘቡን ትለዋለች። ብዙ አይደለም 1-3 ቀን ስጠኝ እባክህ እያለ እያለቀሰች ሳሚን ትለምነዋለች። በነገራችን ላይ ያው ሱራፌልና ቤዛ ግን ይችን ዘርፌን እየሰሟት እየሳቁባን ነበር። ሆቴልንም ቢሆን ሽጬ እሰጥሃለሁ እባክህ ስለዋለ የሰው ሆቴል እንግዲህ ሽጬ እሰጣለሁ ትላለች። ከዛ ሳሚ ወይዘሮ ዘርፌ ሆቴል አለሽ እንደ ብሎ ይጠይቃል። እየተንቀጠቀጠ አዋለኝ ትለዋለች። ሳሚም ሌላስ ምን አለሽ? ምንም ልትዋሽኝ እንዳትፈልጊ፣ ዋሽን ብትሞክሪና ከደረስኩብሽ ግን አዎ ላውንደሪም አለኝ፣ ነገር ግን አታስብ ሆቴሉን ሽጬ እከፍልሃለሁ። ሳሚም ይኸውልሽ በተጨማሪ 20 ሚሊዮን ብር ተጨማሪ እፈልጋለሁ ሲላት እንግዲህ ዘርፌ ምን ብላ ትደነግጣለች። ቆይ ምን እያልክ ነው ስትለው እንግዲህ ሳሚም ባንቺ እንዝላለትና
ለሽነት የሰው ነፍስ እኮ አጥፍቼ ነበር ልሽ አንቺም ወንድሜን ስትቀብሪ ቪዲዮ ከእጄ ላይ አለ እሺ ይላታል። እዚህ የ20 ሚሊዮን ብር ለዚህ ጥፋትሽ ማካካሻ ይሆንሻል። ይህ በዚህ ተሳስተሽ መቼም ለፖሊስ አትደውይም ሲላት እንግዲህ ወይዘሮ ዘርፌም ቆይ ምን አድርጌ ነው ይህን ያህል የጨከንክብኝ ትለዋለች። የሌብነት ዘረፋውን ትቼ ወደ ንግዱ ዓለም ብገባ አይሻለኝም ይላታል። ልሽ እኔ ስለዚህ አሁን ይህን ስራ በዚህ የምሰራው ስራ መጥፎ ስለሆነ ሆቴሉንና ላውንደሪውን በሌላ ሰው ስም ያለሽን ንብረት በሙሉ በሌላ ሰው ስም ታደርግልኛለሽ ብሎ እንግዲህ ዘርፌን ይጠይቃል። ከዛ እኔም ወደ ንግዱ ዓለም እቀላቀላለሁኝ ይላታል። ከዛ ዘርፌም እያለቀሰች አይሆንም ትለዋለች። ወይዘሮ ዘርፌ እኔ እኮ እያስመረጥኩሽ ነው ካለሽ ሀብትና ንብረት ወይንስ ደግሞ ከነፍስሽ የትኛው ይሻላል እያልኩ እየጠየኩሽ እኮ ነው። ይኸውልሽ በነገራችን ላይ እኔ ጋር ያለውን ቪዲዮ በፍጥነት ለፖሊሶቹ ልልክላቸው እችላለሁኝ። የተረገመ ዶክተር አንቺ ነፍሰ ገዳይ እንደሆንሽ ቪዲዮ እንደቀረጸሽ ግን ታውቂያለሽ አይደል ይላታል። ተጠቅሞ ያለሽን ሀብት ንብረት ወደ ራሱ ሊያዞር ነበረ። ፌም በፈጠረ እባክህ እንደዚህ አታድርግ እያለ እንግዲህ እነሳሜን ትለምናቸዋለች። ወይዘሮ ዘርፌ ማለት ንብረትሽንም ነፍስሽንም አጥተሽ ከምትሰቃይ ቢያንስ ነፍስሽን ብታድኚ ይሻልሻል። ስለዚህ ያለሽን ሀብትና ንብረት በሙሉ ለእኔ ስጭኝ እያለ እንግዲህ ሳሚ ይጠይቃታታል። ዘርፌም እንግዲህ በመጨረሻ ተስፋ ቆርጣ ነበር። ለካ ሉላ ራስ ወዳድ ነሽ ያለችኝ እውነቷን ነው። እኔ ራስ ወዳድ ነኝ ትላለች። ራሴን ደግሞ አላጠፋም አለኝ አይደለ? ስለዚህ ሌላው ንብረት ቢሄዱ መኪኖቹ አሉኝ። ስለዚህ መውደቅማ የለብኝም መነሳት ነው እንጂ ያለብኝ እያለች እንግዲህ ዘርፌ ብቻዋን ታወራለች። እና ሳሚ እንግዲህ እንደ ሳሚ አይነት ጓደኛ ይስጣችሁ። ሳሚ ይህን ሁሉ የሚያደርገው እንግዲህ የቤዛና የሳሚን ህይወት ለማስተካከል ነው እንደዚህ የደፋ ቀና የሚለው። ነገር ግን ሮቤል የሱራፌል ወንድም ነው። ወንድሙ እንደዛ ሲሆን ግን እሱ ምንም ነገር አላደረገለትም ነበረ። ምክንያቱም ሮቤል አንድና አንድ የሚፈልገው የቤዛን ሀብትና ንብረት ወደ ራሱ ማድረግ እንዲሁም ደግሞ ቤዛን መበቀል ብቻ ነው የሚፈልገው እና ሱራፌል ደግሞ ያንን ነገር አይፈቅድለትም። በቀል የሚባል ነገር የለም ብሎታል። እና ሳሚ ደስ የሚል ጓደኛ ነው። እንደ ሳሚ አይነት ጓደኛ ይስጠን። ስለነበረው ቆይታ እናመሰግናለን። ሀገራችንን ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ይጠብቀን።